ስትጨነቅ ዘመኑ ሲከፋ እኔ አንተን ይዣለሁ የዘላለም ተስፋ በቤትህ አለሁኝ እስካሁን ተጉዤ እየዘማመርኩኝ በገናዬን ይዤ ምን ሆናለሁ ጌታ ምን ሆናለሁ አንተን አግኝቻለሁ ምን ሆናለሁ በቃ ምን ሆናለሁ ተደግፌአለሁ ኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ናችሁልኝ? ክብር ለእግዚአብሔር ይሁን። ይህንን ቀን የሰጠን እግዚአብሔር የተባረከ ይሁን። የአባቴ ብሩካን ኤርትራውያን፣ ኢትዮጵያውያን ሁላችሁ በዓለም ዙሪያ ሁሉ ያላችሁ የጌታን መምጣት የምትጠባበቁ ማራናታ ሃሌሉያ፣ ጌታ ይመስገን። ክብር ለእግዚአብሔር ይሁን። ዛሬም ይህንን ጊዜ የሰጠን እግዚአብሔር የተባረከ ይሁን። ዛሬም መልካም ጊዜ ይኖረናል። እግዚአብሔር የሰጠንን ቃል አብረን እንካፈላለን። እንደምታውቁት ይህ ሚዲያ የጊዜውን ቃል የምንሰማበት ወቅት ነው። እግዚአብሔር የሚልከውን ደግሞ ቃል በጊዜው ስንሰማው በህይወታችን አስደናቂ ነገር እግዚአብሔር ያደርጋል። ክብር ለእግዚአብሔር ይሁን። እንደምታዩት ከበታች በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። አሜን። በእግዚአብሔር መንፈስ የሚመሩ ሁሉም እነዚያ የእግዚአብሔር ልጆች ናቸው። የተወሰኑ አይደሉም፣ ሁሉም የእግዚአብሔር ልጆች ናቸው ይላል። ክብር ለእግዚአብሔር። ደስ የሚል ጥቅስ ነው። ጌታ ይባረክ። አሜን። ደስ ይላል። አሜን። እግዚአብሔር ቃል ኃይል አለው። በቃ በእግዚአብሔር መንፈስ የሚመሩ ሁሉ እነዚያ የእግዚአብሔር ልጆች ናቸው ሲል ሰዎች በተለያየ መንገድ ሊመሩ ይችላሉ ማለት ነው። በተለያየ አካሄድ ሊሄዱ ይችላሉ። ተለያየ አረማመድ ሊሄዱ ይችላሉ። ስለዚህ እኛ ግን የዳንን ሰዎች በእግዚአብሔር መንፈስ እንደ እግዚአብሔር ፍቃድ የምንመላለስ በቃሉ እየታዘዝን የምንሄድ ሰዎች ነን። ጌታ ይባረክ። በተለይ ከላይ የምታዩትን ጥቅስ ስታዩት እንግዲህ ልጄ ሆይ አንተ በክርስቶስ ባለው ጸጋ በርታ። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ጳውሎስ ለጢሞቴዎስ ሲናገረው ነው። በምን? በእግዚአብሔር ጸጋ፣ በክርስቶስ ኢየሱስ ባለው ጸጋ በርታ ይላል። ለምን? ለጢሞቴዎስ ይሄንን ሲናገር ሰዎች የሚበረቱበት ነገር ብዙ ነገር ስላለ፣ ሰዎች ጀግኖች የሚሆኑበት ነገር ብዙ ነገር ስላለ ወገኖች፣ በምድር ላይ ብዙ ነገሮች ስላሉ፣ በተለይ በዚህ ዘመን ላይ ሰው እንደፈለገ የሚሄድበት ዘመን ነው። አንድ ዲሞክራሲ የሚሉት ነገር አለና እንደፈለገ የሚሄድበት ዘመን ውስጥ ነው ያለነው። እንደ መሳፍንት ዘመን ነው። ስለዚህ ጌታ ደግሞ ምን አለን? እኛን በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። እንዲሁ ደግሞ ጳውሎስ ለጢሞቴዎስ ሲነግረው እንደዚህ ያለው፣ እንግዲህ ልጄ ሆይ በክርስቶስ ባለው ጸጋ በርታ። ልንበረታ የሚገባን በእግዚአብሔር ጸጋ በሆነ ጉዳይ። ጌታ ይመስገን። ክብር ለኢየሱስ ይሁን። እና እግዚአብሔር ሲረዳን እንደዛ ነው። ሌላው በቀረውስ በጌታና በኃይሉ ችሎት ምን ይሆናል? የበረታችሁ ሁኑ ይላል። በማን? በቀረውስ በጌታና በኃይል ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ። በማን? በጌታ በኃይሉ ችሎት። አሜን። የጠላትን ስትራቴጂ የጠላትን እቅድ ልናፈርስ የምንችለው በእግዚአብሔር መንፈስ ነው። ጌታ ይመስገን። በኃይሉ ነው። በቃ እንድትቃወሙ እንድትችሉ እግዚአብሔርን ዕቃ ደግሞ ጦር አንሱ። እንደ እግዚአብሔር ቃል ነው የጠላት ስትራቴጂ የጠላት እቅድ የሚፈርሰው። በተለይ ዛሬ የምንማረው የሐዋርያትን ሥራ ጠቅለል ባለ ሐሳብ እሱን ነው የምንመለከተው። በሐዋርያት ውስጥ እግዚአብሔር እንዴት አድርጎ
መንፈስ ቅዱስ እንዴት አድርጎ በመካከላቸው እንደሰራ እሱን እንመለከታለን። ጌታ ይመስገን። አሜን። እንዴት በእግዚአብሔር መንፈስ እየተመሩ ያገለግሉ እንደነበር ጋይድ ወይ መሪያቸው መንፈስ ቅዱስ ነበር። አሜን ነው። ያንን መንፈስ ደግሞ ሁሉ ጊዜ የሚጋብዙት በአንድ ልብ እና በአንድ መንፈስ በጸሎት ነበር የሚጋብዙት የሚጠሩት። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እስቲ ይሄን ደግሞ ጥቅስ እንየው። የእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። በቃ ሊድ የሚያረጋን የሚመራን የእግዚአብሔር መንፈስ ነው። ከዚህ ውጪ ምንም ነገር የለም። ለምሳሌ ብዙ የሚመሩ ነገሮች አሉ። የሰው መንግስት አለ፣ የሰይጣን መንግስት አለ፣ የራሳችን ፍልስፍና አለ። የእግዚአብሔር ደግሞ መንግስት አለ። የእግዚአብሔርን መንግስት የምንሰራው በእግዚአብሔር መንፈስ ነው። አሜን ነው። ልጅ ሆነን በልጅነት መንፈስ ጌታን ተቀብለን በመንፈስ ቅዱስ ተሞልተን በእግዚአብሔር ፍቃድ በእግዚአብሔር ቃል መሰረት የእግዚአብሔርን ስራ እንሰራለን። ጌታ ይመስገን። አሜን። ኃይል አለ፣ የሚረዳን ኃይል አለ፣ የሚያግዘንም ኃይል አለ። ጌታ ይመስገን። ክብር ለኢየሱስ ይሁን ወገኖቼ። ሃሌሉያ። ስለዚህ ይረዳናል። ይህ መንፈስ ይህ ጸጋ ያግዘናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንደሱ ያለ ማንም የለም። ዛሬም ያግዘናል፣ ዛሬም ይሰራናል። በተለይ እሱን ነው ዛሬ የምንመለከተው። እግዚአብሔር ደግሞ በመካከላችን አልፎ ሊያደርግ የሚገባውን ነገር ደግሞ እግዚአብሔር ያደርጋል። ጌታ ይመስገን። ሃሌሉያ ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ሌላ ይሄንንም ጥቅስ ታያላችሁ። ኃይልን በሚሰጠን በክርስቶስ ሁሉን ምን እናደርጋለን? እንችላለን። ኃይል በሚሰጠን በክርስቶስ ሁሉን እንችላለን። አሜን ነው። ክብር ለኢየሱስ ይሁን። ካሸናፊ በእርሱ ካሸናፊዎች እንበልጣለን ደግሞ ይለናል። ጌታ ይመስገን። በእርሱ ካሸናፊዎች እንበልጣለን። ስለዚህ የእግዚአብሔር ስራ የእግዚአብሔር ፍቃድ የሚከናወነው በመንፈስ ቅዱስ ነው። ራሱ ብቻውን እግዚአብሔር ይሰራል። እግዚአብሔር ምሪትን ይሰጣል። ስለዚህ እህቶቼና ወንድሞቼ የአባቴ ብሩካን አገልጋዮች በዓለም ዙሪያ ሁሉ ያላችሁ የእግዚአብሔርን ቃል በመስበክ የምታገለግሉ፣ በዝማሬ የምትገለግሉ፣ በጸሎት በመስጠት በተለያየ ነገር ውስጥ ገብታችሁ የምታገለግሉ ጌታ ይመስገን። ደስ ሊለን ይገባል። ሊድ የሚያረጋን ከሁሉ በላይ የሆነ የእግዚአብሔር መንፈስ አለ። ልናስቀድመው የሚገባን ከሁሉ በላይ የሆነ የእግዚአብሔር መንፈስ አለ። ዛሬ እሱን ነው መንፈስ ቅዱስ ወደ ውስጤ ያመጣውና እሱን አብረን እንካፈላለን። እግዚአብሔርን በዛ ውስጥ በእኛ ውስጥ አልፎ የሚያደርገውን ነገር እንመለከታለን። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ሃሌሉያ። ይህንን አምልኮ እንሰማና ከዛ ጸልየን የሐዋርያት ሥራ መጽሐፍ ውስጥ እንገባለን። አንዳንድ ነገሮችን እናያለን፣ እንዴት ከመንፈስ ቅዱስ ጋር ሲሰሩ እንደነበረ። ወገኖቼ ዛሬ በዘመናችን ከምን ጋር ነው እየሰራን ያለነው? ከምን ጋር ነው እየሮጥን ያለነው? ወገኖቼ መንፈስ ቅዱስ ደስ ያሰኛል። መንፈስ ቅዱስ ያንጻል። ሃሌሉያ አሜን ነው። መንፈስ ቅዱስ ከእግዚአብሔር ጋር ያለንን ጤነኛ ህብረት ጤነኛ ነገር ይጠብቃል። ለዚህ ነው አንተ ግን በክርስቶስ ባለው ጸጋ በርታ። አሜን። አንተ ግን በክርስቶስ ባለው ጸጋ በርታ። አንተ ግን በክርስቶስ ባለው ጸጋ በርታ። እግዚአብሔር ትልቅ አሜን። ስትጨነቅ ዘመኑ ሲከፋ እኔ አንተን ይዣለሁ የዘላለም ተስፋ በቤትህ አለሁኝ እስካሁን ተጉዤ እየዘማመርኩኝ በገናዬን ይዤ ምን ሆናለሁ ጌታ ምን ሆናለሁ
በቃ ምን ሆናለሁ ምን ሆናለሁ ተደግፌአለሁ 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 ስለዚህ አመልክሃለሁ አመልክሃለሁ በቤት ምን አጥቻለሁ ገና እኖራለሁ ማረፊያ አንተነህ ማረፊያ አንተነህ ማረፊያ አንተነህ ተጠለልኩ በጥላህ ማምለጫ አንተነህ ማምለጫ አንተ ማምለጫ አንተነህ ተመካሁ በስምህ ምን ይዋጠኝ ብዬ ለኑሮ ያልሰጋው የጎደለኝ የለም አንተን ከተጠጋው በሰላም ወጥቼ በሰላም እገባለሁ ዓለም የሌላትን ሰላም አግኝቻለሁ ምን ሆናለሁ በቃ ምን ሆናለሁ ምን ሆናለሁ ጌታን አግኝቻለሁ ምን ሆናለሁ በቃ ምን ሆናለሁ ምን ሆናለሁ ተደግፌአለሁ 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 ስለዚህ አመልክሃለሁ አመልክሃለሁ ባንተ ቤት ምን አጥቻለሁ ገና እኖራለሁ ማምለጫ አንተነህ ማረፊያ አንተነህ መኖሪያ አንተነህ ተጠለልኩ በጥላህ መኖሪያ አንተነህ መኖሪያ አንተ መኖሪያ አንተነህ አመለጥኩ በስምህ ዓለም ሰዎች በሚያልፈው ሲመኩ የሰውን ማንነት በገንዘብ ሲለኩ እኔ ግን ባንተ ልመካ በማታልፈው ጌታ ስለምታወቀኝ የማታ የማታ ምን ሆናለሁ በቃ ምን ሆናለሁ ጌታን አግኝቻለሁ ምን ሆናለሁ ምን ሆናለሁ ምን ሆናለሁ የጌታ ሆኛለሁ ታምኜብሃለሁ አንተን አግኝቻለሁ ተደግፌአለሁ ተደግፌአለሁ ስለዚህ አመልክሃለሁ አመልክሃለሁ በቤትህ ምን አጥቻለሁ ገና እኖራለሁ መኖሪያ አንተነህ መኖሪያ አንተ መኖሪያ አንተነህ ተመካሁ በስምህ ገና እኖራለሁ ማምለጫ አንተነህ ማረፊያ አንተነህ መኖሪያ አንተነህ ተጠለልኩ በጥላህ መኖሪያ አንተነህ መኖሪያ አንተ መኖሪያ አንተነህ አመለጥኩ በስምህ
ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አሜን ሃሌሉያ። እግዚአብሔር ከኛ ጋር ነው ያለው። ምን እንሆናለን? ምን እሆናለሁ? በቃ ምን እሆናለሁ? አንተን አግኝቻለሁ። ተደግፌሃለሁ። ምን እሆናለሁ? በቃ ምን እሆናለሁ? ሃሌሉያ። ኢየሱስ ጌታ ነው። ምን እንሆናለን? አሜን። ጌታ አግኝቶናል። የእግዚአብሔር መንፈስ በመካከላችን አለ። አስደናቂ ስራውን በመካከላችን ያደርጋል። ጌታ ይመስገን። አሜን። ክብር ለኢየሱስ ይሁን። ዛሬም ይሰራል እግዚአብሔር። ዛሬም በመካከላችን ያደርጋል። ምንም አንሆንም። ጌታ ከኛ ጋር ኃይልን በሚሰጠን በክርስቶስ ኢየሱስ ሁሉን እንችላለን። አሜን። የሚያስችል ጸጋ አለ። የሚረዳ ጸጋ አለ። ጌታ ይመስገን። ክብር ለኢየሱስ ይሁን። የአባቴ ብሩካኖች እንጸልያለን። ጌታ መልካም ነገርን ያደርጋል በእያንዳንዳችን ባለንበት ስፍራ። ጌታ ይመስገን። አሜን። ይህ መንፈስ የእግዚአብሔር መንፈስ ያገኛል። የሚያሻግር ደስ የሚያሰኝ የሚያንጽ ሃሌሉያ የሚያንጽ ጸጋን እየጨመረ በውስጣችን ኃይል የሚሆነን የእግዚአብሔር መንፈስን እንጋብዛለን። እግዚአብሔር መልካምን ነገር ያደርጋል። በቃል ውስጥ አልፎ ደግሞ እግዚአብሔር ለኔና ለናንተ እግዚአብሔር ይናገራል። አሜን። እኔም እጠብቀዋለሁ ይሄንን መንፈስ። ይህ ክብር ይምጣ። አሜን። ይህ እግዚአብሔር እጅ ትምጣ በመካከላችን። የዘላለም አምላክ እግዚአብሔር ሆይ በዚህ ሰዓት ስምህን እንጠራለን። አንተ መልካም አባት ነህ፣ ግሩም አባት ነህ። እጆችህ በመካከላችን ይንቀሳቀሱ፣ ይወዛወዙ። መንፈስ ቅዱስ ታስፈልገናል። እንፈልግሃለን። ዛሬም ኃይልህን ስጠን። እንደገና ከንፈሮቻችንን ንካ፣ ግራችንን ንካ፣ አስተሳሰባችንን ንካ፣ ሁሉ ነገራችንን መንፈስ ቅዱስ ሆይ ንካ። ሃሌሉያ። ጌታ ሆይ ለመንግስትህ ለስራ አንተን መግለጥ እንድንችል፣ ፍቅርህን መግለጥ እንድንችል፣ እውነትህን መግለጥ እንድንችል ይህ የእግዚአብሔር መንፈስ በኢየሱስ ክርስቶስ ስም እያንዳንዳችንን እንዲያገኘን ማለዳለሁ። ማንኛውም የጠላት ስትራቴጂ በኢየሱስ ስም የተመታ ይሁን። ይህንን የመንፈስ ቅዱስን ስራ፣ ይህንን መልካም ነገር የሚያስተጓጉል ማንኛውም አጋንንት አሰራር በኢየሱስ ስም የተመታ ይሁን። የዘንዶ ስራ ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። መንፈስ ቅዱስ ሆይ ተናገረኝ። እህቶቼን ተናገር፣ ወንድሞቼን ተናገር፣ ህዝብህን ተናገር። ሃሌሉያ። መንፈስ ቅዱስ ሆይ ድረስልን። መንፈስ ቅዱስ ሆይ ንካም። በመንፈስ እንውጣ፣ በመንፈስ እንግባ። አባ አባ ብለን እንጩህ። እንደ ፍቃድ ደግሞ እንኖርልህ። ጸጋህን አብዛለን። ማንኛውም እንቅፋት፣ ማንኛውም ተራራ፣ ማንኛውም ኮረብታ ሁሉ ከፊታችን ገለል እንዲል በኢየሱስ ስም ጸለይን። አሜን። ክብር ለእግዚአብሔር ይሁን። የሐዋርያት ሥራ ወይም የመንፈስ ቅዱስ ሥራ ይባላል። የመንፈስ ቅዱስ ሥራ ጌታ ይመስገን። እንዴት የእግዚአብሔር መንፈስ እንደጀመረ በቃ የእግዚአብሔር ቤት ብርሃኗ እንዲበራ ሃሌሉያ። የእግዚአብሔር መንፈስ ያስፈልጋል ወገኖች። አሁንማ ሰዎች ያንን ትተውታል እኮ። እንዲሁም በእውቀትም ሰዎች በብዙ ነገሮች ይሮጣሉ፣ ይራመዳሉ። በዓለማችን ላይ አሁን የምትመለከቷቸው ነገሮች በሙሉ መንፈስ ቅዱስ የሌለበት፣ የእግዚአብሔር ምሪት የሌለበት ነገር በሙሉ ወደ ሌላ ነገር ውስጥ ሲገባ እናያለን። እዚህ ባለውበት ምድር ወይም ባለውበት ከተማ ላይ ብዙ ቤተክርስቲያናቶች ይሄዳለሁ። ወደ ነጮቹ ሲሄድ የሆነ ድርጅት ነው የሆነው። ምግብን የሚያበሉ የሚያጠጡ የሚረዱ መንፈሳዊ ነገር ላይ የለም። አንድ ቤተክርስቲያን ለመጎብኘት ሄድኩኝና ፕሮግራማቸውን ተካፈልኩ። ጥሩ ነው። ከዛ መጨረሻው ላይ ፓስተሩ ሰላም አለኝ፣ እንዳትቀር እንድትመጣ አለኝ። በችል እዚህ እንኳን መልእክቱ ላይ ባትኖር ምሳ ሰዓት አለና ምሳው ላይ አብረህን ብላ ምግብ አለ። ምንም አይነት የደህንነት ነገር አላወራም፣ ምንም ነገር አልተናገረም። ምግቧ ላይ እንድመጣለት ነው የነገረኝ። ስለዚህ ዛሬ እየለቀቅን ምድራዊ እየሆንን ነው ያለን ወገኖች። ምድራዊ የሆነ ፍልስፍና ውስጥ እየገባን ነው ያለን።
የመንፈስ ቅዱስን ስራ የዘነጋንበት ችላ ያልንበት በፍቃዱ መመላለስ እንደ ቃሉ መሮጥ የተዘነጋበት ጊዜ ነው። ኃይልን በሚሰጠን በክርስቶስ እችላለሁ የምንለው ነገር ያቆምንበት የራሳችንን ችሎታ የምንገልጥበት ጊዜ እየሆነ በጣም የሚያስፈራ ዘመን ውስጥ እየገባን ነው ያለነው። ቴክኖሎጂው ማንኛውም ነገር ደግሞ ወደዛ ውስጥ እያስገባን ነው ያለው። ለዚህ ዛሬ መንፈስ ቅዱስ ያስፈልገናል። ለዚህ ነው ሐዋርያትን መንፈስ ቅዱስ ሳትቀበሉ ከኢየሩሳሌም እንዳትወጡ አላቸው። ወገኖቼ ሰው መንፈስ ቅዱስን ካልተቀበለ ሌላ ነገር ማውራት ይችላል፣ ሌላ ነገር መስራት ይችላል። ወገኖቼ እስራኤላውያን ወይም አይሁዶች በዛን ጊዜ ከሮማውያን ጋር ተስማምቶ መኖር ይችላሉ፣ ከአይሁዶች ጋር መኖር ይችላሉ። ወገኖች ይችላሉ፣ ምንም ችግር የለባቸው። ግን ወንጌሉን ግን ለማስተላለፍ የእግዚአብሔር ኃይል ያስፈልጋቸዋል። ያ ከባድ ነው። የእውነትን የፍቅርን ወንጌል ለማስተላለፍ ግን በጣም ከባድ ነው ወቅቱ። በዛ ወቅት ለምን እስራኤላውያን በሮም መንግስት እየተቆጣጠሩ ውስጥ ነው ያለችው። በዛ ላይ ደግሞ ፈሪሳውያንና አይሁዶች አሉ። ስለ ኢየሱስ ክርስቶስ እንዲነገር አይፈልጉም። ሐዋርያት ደግሞ ከተለያየ ስራ ውስጥ ነው ተመርጠው የመጡት። የራሳቸው ችግር አለባቸው። ስሙ እንዲጠራ አይፈልግም። ሌላ ነገር ማውራት ይችላሉ፣ ሌላ ነገር መጻጻፍ ይችላሉ፣ ችግር የለም። ስለ ክርስቶስ ግን ለመናገር ግን ኃይል ያስፈልጋል። እንደ ክርስቲያን ለመኖር የእግዚአብሔር ኃይል ያስፈልጋል። የእግዚአብሔር ቤተክርስቲያን እንድትገለጥ የእግዚአብሔር ኃይል ያስፈልጋል፣ ቅባት ያስፈልጋል። ስለዚህ ኃይልን ትቀበላላችሁ አለና ስለኔ ምስክር ትሆናላችሁ። ስለማን? ስለ ክርስቶስ ምስክር ትሆናላችሁ አላቸው ለ120ዎቹ። ኃይል ስትቀበሉ ከኢየሩሳሌም ትጀምራላችሁ፣ ሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ፣ እያስተማራችሁ ደቀ መዛሙርቴ ታደርጋላችሁ ለኔ አላቸው። ወገኖቼ ትክክለኛና ጤነኛ የእግዚአብሔር መንፈስ በሰው ላይ ሲያርፍ ክርስቶስ ኢየሱስን ያውጃል። ሰዎችን ወደ ክርስቶስ ያቀርባል። ስለዚህ ሐዋርያት የእግዚአብሔር መንፈስን መጠበቅ ጀመሩ ይላል። ብዙ ተግዳሮቶች በዙሪያቸው ቢከቧቸው እንኳን ይሄንን ኃይል በአንድ ነገር ነበር ሲጠብቁት የነበረው፣ በአንድ ልብ ጌታ ይመስገን እና በጸሎት ነገሮችን በማስተካከል ጠብቁ ነበር። ማስተካከል የሚለው የይሁዳን ጉዳይ አስተካክለውት ነበር፣ ሰው ተክተው ነበር። ለምን? ይህ ሊመጣ ላለው ክብር ሊሰራ ላለው ለእግዚአብሔር መንፈስ ራሳቸውን አዘጋጅተው ነበር ይላል። ክብር ለኢየሱስ ይሁን፣ አሜን። ስለዚህ ነምበር 1 የምናየው የጴንጤቆስጤ ቀን ወይም የመንፈስ ቅዱስ ቀን ኃይሉን የሚጠብቁበት ቀን ነበር። በዛን ቀን የእግዚአብሔር ኃይል በሐዋርያት ሥራ ምዕራፍ 2 ላይ ድንገት በእነሱ ላይ መጣ። ባዶ የሆነውን ነገር ሁሉ ሞላ፣ እንደ ልሳን በቋንቋ መናገር ጀመሩ ይላል። ክብር ለኢየሱስ ይሁን፣ አሜን ነው። በመንፈስ ቅዱስ ተሞሉ። ኢየሱስ ጌታ። በመንፈስ ቅዱስ መሞላት ያስፈልጋል ወገኖች። በመንፈስ ቅዱስ ቤተክርስቲያን ካልተነካች፣ በመንፈስ ፍቃድ ውስጥ ካልተመራች ብዙ ችግሮች ይኖራሉ ወገኖች። መንፈስ ቅዱስ ይምጣል፣ ይንካን፣ ምሪትን ይስጠን ጌታ፣ አሜን። ስለዚህ የእግዚአብሔር መንፈስ በእነሱ ላይ በወረደ ጊዜ ይላል ድንገት ጴጥሮስ ሃሌሉያ 3000 ሰዎች ይላል በዛን ሰዓት ጌታን ተቀበሉ።
አሜን። 3000 ሕዝብ ወገኖቼ የእግዚአብሔር መንፈስ ሲመጣ በአንድ ጊዜ 3000 ሕዝብ ጌታን ተቀበሉ ይላል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን ወገኖቼ። እግዚአብሔር እንዲህ ያደርጋል ሲሰራ። አሜን። እግዚአብሔር እንዲህ ያደርጋል። 3000 ሕዝብ በአንድ ጊዜ ጌታን ተቀበሉ ይላል። ሃሌሉያ! ኢየሱስ ጌታ ነው። ያም ብቻ አይደለም፣ የእግዚአብሔር መንፈስ ሲመጣ ፈውስ አለ። የፈውስ ታምራቶች ደግሞ አሉ። መንፈስ ቅዱስ ሲመጣ መንፈስ ቅዱስ ሲሰራ የፈውስ ታምራት አለ። ክብር ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። የፈውስ ታምራት አለ። የሐዋርያት ሥራ ምዕራፍ 3 ላይ ከቁጥር 1 እስከ 10 ላይ ስንመለከት በር ላይ የተቀመጠ ለብዙ ዓመት በር ላይ የተቀመጠ ሲለምን የነበር ብዙ ጊዜ ሰዎች ያመጡታል፣ ይለምናል። ስራው እሱ ሆኗል። ሽባ ነው። ዮሐንስና ጴጥሮስን አያቸው። አያቸው ለመናቸው። እኛ የምንሰጥ ነገር የለም ማለት አንድ ነገር አለን የምንሰጥ፣ በኢየሱስ ስም ተነሳና ተመላለስ። ያም ሰው ዘሎ ተነሳ። ለብዙ ዘመናት እዛ በር ላይ ነበር። እየዘለለ እያመሰገነ ወደ መቅደስ ውስጥ ገባ። ከዛ ምን አለ? ምን ሆነ ነው ሲሉት ኢየሱስ ጤና ሰጠኛ። ወገኖቼ መንፈስ ቅዱስ ሲያረግ ፈውሳል። ሰው ጣቢታ የተባለች ሴትዮ ደግሞ ከሞት ተነሳች። ወገኖቼ ይህ ሁሉ የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ለምን? በፍቃዱና በሐሳብ ውስጥ ገቡ። ስራችን የማዳን ነው። አሜን። ስራችን ሰዎችን ወደ ክርስቶስ ማቅረብ ነው። ክብር ለኢየሱስ ይሁን። ወደኛ አይደለም፣ ወደ ክርስቶስ ምናቀር። ስለዚህ ጣቢታ ተነሳች። ጴጥሮስ በቃ ስለሌላት ተነሳች ከሞተችበት ነገር። እግዚአብሔር ይፈውሳል። የማዳን ኃይሉ ዛሬም ይሰራል። ክብር ለኢየሱስ ይሁን። ዛሬም መልካምነቱን ይገልጣል። እግዚአብሔር ዛሬም ይሰራል። ከሞት ያድናል። ሽባን ያስነሳል። መንፈስ ቅዱስ አሜን። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። መልካምነቱን በጎነቱን ሁሉ በሕዝቡ መካከል የሚያደርግ እግዚአብሔር ዛሬም አለ። ክብር ለኢየሱስ ይሁን። አሜን። ህልምን ያያሉ፣ ራእይን ያያሉ ይላል አይደል? ጌታ ይመስገን። እንዲህ ነው ጌታ የሚሰራ። ሌላው ሶስተኛው ራእይ ነው። ራእይ ወይም ትንቢቶች። ሃሌሉያ! ራእይን ወይም ትንቢቶችን ደግሞ እግዚአብሔር ይገልጣል፣ ለሕዝቡ ያሳያል። ጌታ ይመስገን። ራእይን እግዚአብሔር ይናገራል፣ ለሰዎች ይናገራል። ጌታ ይመስገን። ክብር ለኢየሱስ ይሁን። አሜን። ጴጥሮስ የተቀበለውን ራእይ በሕዝብ ሁሉ ለአሕዛብ ሁሉ ወንጌልን እንዲሰብክ የሐዋርያት ሥራ ላይ ምዕራፍ 10 ላይ ትመለከታላችሁ። ለአሕዛብ ወንጌልን እንዲሰብክ ህልምን እግዚአብሔር ራእይን ያሳየው ነበር። የማይበሉ እንስሳቶችን ያመጣለት ነበር። 3 ጊዜ ይህንን እና ግራ ተጋብቶታል። እና እንግዶች ይመጣሉ። ይህንን የሚሰራ መንፈስ ቅዱስ ነው ወገኖች። እንግዶች ይመጣሉ፣ ቆሎኒስት ይመጣሉ። ደስ ሲመጡ ገባው ለአሕዛብ ወንጌል እንዲሰብክ ነው ጌታ የተናገረው። መንፈስ ቅዱስ የተናገረው ተያይዞ ከነሱ ጋር ሄደ። ያ ሰው ደግሞ እጅግ መልካም ሰው ነበር ይላል የሐዋርያት ሥራ ምዕራፍ 10 ላይ ታገኙታላችሁ። ያ ሰው እጅግ መልካም ሰው ነበር። ወዲያውኑ የእግዚአብሔርን ቃል ሲያስተምረው፣ ሃሌሉያ፣ ሲነግረው ሰውየው በመንፈስ ቅዱስ ተጠመቀ። ስለዚህ በመንፈስ ቅዱስ ከተጠመቀ እንዲጠመቅ የሚከለክለው ነገር ምንም የለም ብሎ አጠመቀው። አሕዛብ ነው ሰውየው፣ አሕዛብ ነው። ጌታን ተቀበለ። ይህ በራእይ ነው። እግዚአብሔር ጋር ተገልጦለት እግዚአብሔር ይፈውሳል። መንፈስ ቅዱስ ይፈውሳል። መንፈስ ቅዱስ ራእይን ይሰጣል። የሚድነውንና የሚጠቀምበትን ሰው የሚያገናኝ ጴጥሮስን ያገናኘ ከዚህ ሰው ጋር መንፈስ ቅዱስ ነው ለወንጌል ስራ። አሜን።
ራእይን ይሰጣል፣ ቪዥን ይሰጣል፣ የፈውስ ስጦታዎች አሉ ከመንፈስ ቅዱስ ጋር። ይህ የሐዋርያት ሥራ ለኛ እጅግ ትልቅ ምሳሌያችን ነው፣ መርህ አድርገን ልንከተለው የሚገባ ነገር። ዛሬ ሰዎች ብዙ ነገር ይጽፋሉ የሐዋርያት ሥራ መሪ የሆነንን ነገር ግን ይህንን ነገር ግን ልንቀበለውና በዚህ ፎሎ ልናደርግ ይገባል። ጌታ ይመስገን። ስለዚህ እግዚአብሔር ምሪትን ይሰጣል። ማንን ከማን ጋር ያገናኛል? በቃ እንዴት አድርጎ እንደሚያገናኝ እግዚአብሔር ይናገራል። ኦኬ፣ አጋቦስ የሚባል ደግሞ ነብይ ነበረ። ረሃብ በዓለም ዙሪያ እንደሚመጣ ሐዋርያት ሥራ ምዕራፍ 11 ላይ ይነግረናል። አጋቦስ የሚባል ራእይን ይናገር ነበር። በቃ ምንድነው? ነብይ ነው። በቃ ይናገራል። ረሃብ እንደሚመጣ ይናገራል። ወገን እነዚህ ሁሉ ነገሮች እኛ እንድንጠቀምባቸው እግዚአብሔር ለኛ ለቤተ ክርስቲያን የሚሰጡ ጸጋዎች ናቸው። ጌታ ይመስገን። ክብር ለኢየሱስ ይሁን። ረሃብ እንደሚመጣ ለአጋቦስ ይናገራል። አሜን። እንደዚህ እግዚአብሔር በየዕለቱ እግዚአብሔር መልእክቱን ለሕዝቦቹ እግዚአብሔር ይሰጣል፣ መልካምነቱን ይገልጣል፣ ይናገራል። መንፈስ ቅዱስ ዛሬም መንፈስ ቅዱስ በቤተ ክርስቲያን በሕዝብ ሁሉ መካከል እግዚአብሔር መልካምነቱን በጎነቱን እግዚአብሔር ይሰራል። ጌታ ይመስገን። ክብር ለኢየሱስ ይሁን። አሜን። መልካምነቱን ይገልጣል፣ በጎነቱን ይገልጣል። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም ወገኖች። ደስ ሊለን ይገባል። በዚህ መንፈስ ደስ ሊለን ይገባል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። አሜን አሜን። ሃሌሉያ 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 ሃሌሉያ። ክብር ለኢየሱስ ይሁን። ሌላው መንፈስ ቅዱስ እንዳይሄዱ ከለከላቸው ይላል። ወገኖቼ መንፈስ ቅዱስ እንዳይሄዱ ከለከላቸው። የሐዋርያት ሥራ ምዕራፍ 16:6 ላይ በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አድርገው አለፉ። መንፈስ ቅዱስ ከለከላቸው። እዚህ ከተማ እንዳትገቡ፣ በዛ አድርጋችሁ አቋርጣችሁ ሂዱ፣ እንዳትናገሩ። መንፈስ ቅዱስ ይናገራል። ተው ይከለክላል። በቃ በዚህ እንዳትሄዱ፣ በዚህ ከተማ ሄዳችሁ አገልግሉ፣ በዚህ ስፍራ የሚድኑ ሰዎች ብዙ ሰዎች ስላሉ እንቀመጥና እናገልግል እያለ ምሪትን መንፈስ ቅዱስ ይሰጣል። ወገኖች የቤተ ክርስቲያን መሪ ሊድ የሚያደርግ የሚመራ የበላይ ሃሌሉያ መንፈስ ቅዱስ ነው። አሜን። መንፈስ ቅዱስ ነው። ጌታ ይመስገን። ስለዚህ እግዚአብሔር በሰዎች ይጠቀማል፣ ባንተ ይጠቀማል፣ ባንቺ ይጠቀማል። አሜን ነው። ምሪትን ለመስጠት ድምፅን ይልካል እግዚአብሔር። መንፈስ ቅዱስ ይሰራል። ክብር ለእግዚአብሔር። አሁንም ነው በአጋቦስ ይናገር ነበር። ረሃብ እንደሚመጣ መቀበል። ጌታ እንደዚህ ይሰራል፣ ይፈውሳል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሌላው እግዚአብሔር መንፈሳዊ ጥበቃና ምሪትን ይሰጣል። አሜን። ምሪትን ይሰጣል። በቃ እንዴት አድርገን ማገልገል እንዳለብን እግዚአብሔር ምሪትን ይሰጣል። አሁን ለምሳሌ ፊልጶስ ወደ ኢትዮጵያው ጀንደረባ እንደሄደ ታያላችሁ። ይገናኛሉ መንገድ ላይ ማለት ነው። ያ ኢትዮጵያ ጀንደረባ መጽሐፉን ያነብ ነበር ይላል። ምንም የኢሳይያስ ምዕራፍ 53 ነበር የሚያነበው፣ ስለ ክርስቶስ ነበር የሚያነበው፣ ግን አይገባውም ነበር። መንፈስ ቅዱስ ፊልጶስን ቀርበዋል፣ አናገረው። እንዴ የሚነግረኝ ከሌለ እንዴት ይገባል? አይገባኝም ማለት። ለምን? ፊልጶስ አይሁዳዊ ነው። በቃ እንዲያስረዳው አቀረበው። ገባ ሰረገላ በደንብ አድርጎ አስረዳ። ታዲያ አሁን ክርስቶስ መቀበል እችላለሁ። ጌታን ተቀበለ ነው የሚለው። ያ ኢትዮጵያዊ ጀንደረባ ጌታን ተቀበለ። ታዲያ ጌታን ከተቀበልኩ መጠመቅ የሚከለክለኝ? እዛው አጠመቀው። እና ይሄ ሰው በጣም መንፈሳዊ ሰው መሆኑን ብዙ መጽሐፍቶችን ሰብስቦ ነበር የሚሄደው ወደ ከአይሁድ ከስግደት ሲመለስ ብዙ መጽሐፍቶችን ይዞ ነበር በላይ። ወዲያውኑ አጠመቀው። ሁለቱን ፊልጶስና ይህን ኢትዮጵያዊ ጀንደረባ ያገናኘ ሌላ ምንም ነገር አይደለም፣ መንፈስ ቅዱስ ነው። ጌታ ይመስገን። መንፈስ ቅዱስ። ስለዚህ እግዚአብሔር
በቂ ነው። ለዚህ ነው እኔ ሄዳለሁ መንፈስ ቅዱስን እልክላችኋለሁ። ምንድነው ዛሬ የተላከልን ነገር? ምንድነው እጃችን ላይ ያለው ነገር? በምንድነው እየተንቀሳቀስን ያለን? በምንድነው ከኋላ እየነዳን ያለን? ምንድነው ዛሬ? መንፈስ ቅዱስ ሃሌሉያ። አንዳንዴ ባይገባም እስቲ ና እንበለው። መንፈስ ቅዱስ አገናኛቸው። ምን ይመስለኛል ረጅም መንገድ እንደመጣ በደንብ ያስታውቃል። ለምን? በሰረገላ ነው የመጣው። ነው ሳይደርስ አይቀርም ብዬ አስባለሁ። ከዛ መንፈስ ቅዱስ ነጠቀውና ወሰደው፣ መለሰው ወደ ነበረበት ፊልጶስ። ለምን? ረጅም መንገድ ስለመጣ። እንዲህ ይነጥቃል፣ ያገናኛል፣ ራይን ይሰጣል። ችግር ሲመጣ ረሃብ እንደሚመጣ ይናገራል። ለብዙ ዘመን በር ላይ የተቀመጠን በሽተኛ ይፈውሳል። የሞተን ያስነሳል። መንፈስ ቅዱስ ሕያው ያደርጋል። እኛ የምናመልከው አምላክ ሕያው አምላክ። ወገኖች ይህንን ልንቀበል ይገባል። ጳውሎስም በመርከቡ ላይ እንኳን ሲሄድ ታያላችሁ። በመርከቡ ላይ አንሞትም ብላችሁ አንሞትም፣ ገና በሕይወት እንኖራለን። እነሱ ሊቀበሉት አልቻሉም። ምንም ነገር አይሞትም፣ እንሻገራለን። ምሪትን የሚሰጥ የሚናገር የሚመልስ አምላክ ነው የምናመልከው። እሱን ነው የምናመልከው። ምሪትን የሚሰጥ ጌታ ነው የምናመልከው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ጳውሎስንም በምድረ በዳ እየመራ እግዚአብሔር በብዙ ነገሮች ያስተምረው ነበር፣ ይመክረው ነበር። መንፈስ ቅዱስ ከዓይኑ ላይ ያለውን ቅርፊት አንስቶት ነበረ። አሳዳጁን ለውጦታል፣ ቀይሮታል። ይህ ሁሉ መንፈስ ቅዱስ ነው። እንዴት አድርጎ እንደተገናኘው እንመለከታለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ በአደጋዎች መካከል ይገባል። አሜን። ጥበቃ ያደርጋል። ጴጥሮስ ከወይኒ ቦታ እንዲወጣ አድርጓል። አሜን። ከወይኒ ስፍራ ከታሰረበት ስፍራ እንዲወጣ አድርጓል። በሮቹ እየተከፈቱ ቅዱሳን ስለሱ አጥብቀው ይጸልዩ ነበር። እሱ ህልም ይመስለው ነበረ፣ አውጥቶታል። ማን ነው ይህንን የሚያደርግ? መንፈስ ቅዱስ ነው። ጌታ ይመስገን። አሜን። ከዛ ቦታ ውስጥ ጳውሎስና ሲላስ እግዚአብሔርን ሲያመልኩ የምድር መሰረት ተናወጠ። ቅዱስ ተናወጠ። መሰረቱ ተናወጠ። እስራታቸው ከእጃቸው ላይ ተፈታ። በዛ ቦታ ለብዙዎች መዳን ሆነ። እስረኞች ጌታን ተቀበሉ። ዘበኛው ጌታን ተቀበለ። ምንድነው እግዚአብሔር እያደረገ? መንፈስ ቅዱስ ስራውን እዩት እስቲ። አይገርም? ያስወጣል፣ ይጠብቃል፣ ጣልቃ ይገባል። መንፈስ ቅዱስ የሐዋርያት ስራ፣ የመንፈስ ቅዱስ ስራ በጣም በጣም ይገርመኛል። ብናየው ሁላችን ሁሌ ብናነበው ማይጠገብ እንዴት አድርገን ምሪትን የሚሰጥ መጽሐፍ ነው የሐዋርያት ስራ ወይም የመንፈስ ቅዱስ ስራ ይሉታል። ጌታ ይመስገን። አሜን። የጳውሎስ የመርከብ ጉዞ ወቅት ከሞት መታደጉ መንፈስ ቅዱስ እንዴት ምሪት እንደሰጣቸው እሱን ሁሉ እናያለን። ሌላው መንፈሳዊ ኃይል፣ የዚህ የመንፈስ ቅዱስ ኃይል አናንያና ሰጲራ ሲዋሹ ሸጠው ያመጡት ነገር ይሄ ነው ብለው ደብቀው ባቀረቡ ጊዜ መንፈስ ቅዱስ እንዴት አይነት እርምጃ እንደወሰደባቸው እንዳስወገዳቸው እንመለከታለን። ያጠራል። መንፈስ ቅዱስ እውነትን ይገልጣል። በቃ በእግዚአብሔር ስራ ውስጥ ውሸት የሚባል ነገር የለም። እውነት ነው። እሱ ምሪትን ይሰጣል። በቃ የማያስፈልገውን ነገር ያስወግዳል። እንደዚህ እግዚአብሔር የሚባላ እሳት ነው ወገኖች፣ ቀላል ነገር አይደለም። ልንጠነቀቅ ይገባል። ስለዚህ እንደ ተራ ነገር መስሏቸው እንደ በቃ አለ አይደለ እንደ ሌሎች እንትኖች መስሏቸው አንና አድርገው መጡ። ግን መቆም አልቻሉ። ሁለቱም መቆም አልቻሉ። ስለዚህ የመንፈስ ቅዱስ ኃይል በቤት ውስጥ ዛሬም ይሰራል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ሁሉ የሞላብህ የዳቢሎስ ልጅ፣ የጽድቅ ሁሉ
ጠላት የቀናውን የጌታን መንገድ የምታጣምም አታርፍም። የቀናውን ነገር የሚያጣምም መንፈስ ነበር። የሚያጣምም የቀናን ነገር የሚያጣምም ሰው ነበር። ወደ እግዚአብሔር እንዳይቀርብ ይህ ሰው ወደ እግዚአብሔር እንዳይቀርብ ይዋጋ ነበር። ይህ ሰው በጣም ተንኮለኛ ሰው ነው። ስለዚህ የእግዚአብሔር እጅ የእግዚአብሔር መንፈስ በጳውሎስ ላይ መጣ። እውር ትሆናለህ፣ አላስኬድም ብሎታል። የእግዚአብሔርን ስራ እንዲሄድ እንዲቀጥል አላስኬድ ያለ ሰው ነው ይሄ ሰው። መዳን የሚገባው ሰው እንዳይድን ተገዳድሮ ነበር። ወዲያውኑ ይህ ሰውዬ አይኑ ማየት ተሳነው። በዚህ ምክንያት ያ ሰው ጌታን ተቀበለ። አሜን። ያ ሰው ጌታን ተቀበለ። ጌታ ይመስገን። እንዲህ አይነት ጠማማ ነገሮችን ጠማማ መንፈስ ያለባቸው ሰዎችም መንፈስ ቅዱስ ጋይድ ይሰጣል፣ ያሳርፋል። ተው ለምን አሁን ጳውሎስ በራሱ በመንፈስ ቅዱስ ምሪት ነው እየሄደ ያለው። በመንፈስ ቅዱስ ፍቃድ ውስጥ ነው እየሄደ ያለው። ተው ነው ያለው። በቃ አንተ ጠማማ መንፈስ ተው። መንፈስ ቅዱስ በጳውሎስ ላይ መጣበት ነው የሚለው። መንፈስ ቅዱስን በሳውል ላይ መጣበት፣ ተሞልቶ ትኩር ብሎ ተመለከተው። እጅግ ጠማማ እንደሆነ አወቀ። ሲያየው ጠማማ ነው። በቃ ሲያየው የማያስኬድ ነው፣ ጠንቋይ ነው፣ የእግዚአብሔር ስራ እንዲሰራ የሚገዳደር ነው። በዚህ ጊዜ የእግዚአብሔር ኃይል ተገለጠ። ወገኖች ይገለጣል። አላስኬድ ያለው ይገለጣል። በሐናንያና ሰጲራ ላይ ተገለጠ። በዚህ ሰው ላይ ተገለጠ። እግዚአብሔር እውር አደረገው ይህን ሰው። ስለዚህ እግዚአብሔር ዛሬም በስራ ላይ ነው። ይሄ ሁሉ የምናየው በሐዋርያት ሥራ መጽሐፍ ውስጥ ነው። ክብር ለኢየሱስ ይሁን። አሜን። በሐዋርያት ሥራ ውስጥ ነው የምንመለከተው። መንፈስ ቅዱስ ኃይል በሰዎች ላይ በኃይል ይመጣ ነበር። በጣም ደስ የሚለኝ እስከ ዛሬ ድረስ ማንም አልጸለይላችሁም፣ ስለ መንፈስ ቅዱስ አታውቁም ይላቸው። እጃቸውን ጭነው ጸለዩላቸው፣ በመንፈስ ቅዱስ ተሞሉ። ስለዚህ ወገኖቼ መንፈስ ቅዱስ ያስፈልገናል። የመጀመሪያዊቷ ቤተክርስቲያን ሐዋርያት ያገለገሉበት አገልግሎት በመንፈስ ቅዱስ ነበር። ሊድ የሚያረጋቸው የሚመራቸው መንፈስ ቅዱስ ነው። አሜን ወገኖቼ። በመንፈስ ቅዱስ ውስጥ የእግዚአብሔር ክብር ይገለጣል። ኢየሱስ ጌታ። አሜን። የእግዚአብሔር እጅ ትገለጣለች። እግዚአብሔር ይሰራል። አሜን ወገኖቼ፣ ይሰራል። እሱ በዛ ውስጥ ነው ክብሩን የሚገልጥ። ስለዚህ መንፈስ ቅዱስ ያስፈልገናል። ዛሬ ምንድነው እየመራን ያለው? በምንድነው እየተመራን ያለው? በምንድነው እየታገስን ያለው? በስማችን፣ በገንዘባችን፣ በእውቀታችን፣ ባለን ቁሳዊ ሀብት እየተመራን ነው ያለነው? ምንድነው? እሱ እኮ ሁሉ ነበረ በዛ ሰዓት ነበር፣ ይሁሉ ነበር ያ በዛ ግን ነው አላቸው። ትክክለኛና ጤነኛ ነገር ለማገልገል በትክክል ለመሮጥ መንፈስ ቅዱስ ይመራን ያስፈልጋል። እዚህ ህልውና ውስጥ ልንገባ ያስፈልጋል ወገኖች። በማሸነፍ እንድንሄድ እዚህ ክብር ውስጥ እንድንገባ ይገባል ወገኖች። ማሸነፍ እኮ ወይም ማሸነፋችን እኮ ሰዎች ሲድኑ ነው። ሰዎች ወደ እግዚአብሔር መንግስት ሲመጡ ነው ማሸነፍ ወገኖች።
ሰዎች በእግዚአብሔር መንፈስና በእግዚአብሔር ቃል ውስጥ ሆነው ሲደሰቱ ነው። ከጨለማ ወደ ብርሃን ሲመጡ ነው ወገኖች። ሲፈወሱ ነው። አሜን። በተአምራት ምክንያት ሌሎች ሰዎች ደግሞ ያንን ተአምር አይተው እውነትም ብለው ጌታን ሲያምኑ ዋናው ነገር ላይ ሲደርሱ ኢየሱስ ላይ ሲጣበቁ እንዲህ የሚያደርግ መንፈስ ቅዱስ ነው። የሐዋርያት ሥራ ዛሬ ሳለ የመንፈስ ቅዱስ ሥራ ዛሬ አለ። የምን ሥራ ነው ዛሬ ያለው? የምን አድራጎት ነው ያለው? የምን ተግዳሮት ነው ዛሬ ያለው? ምንድነው በእግዚአብሔር ቤት ውስጥ እየተንቀሳቀሰ እየሰራ ያለው? እግዚአብሔር ልጆች በእግዚአብሔር ይመራሉ። አባባ ብለው ይጮኻሉ። እግዚአብሔር የሚሰማቸዋል። በህልም ይናገራቸዋል። በራእይ ይናገራቸዋል። ሐሳቡን ይገልጣል። የጠላትን ስትራቴጂ ብትንትኑን ያወጣል። ጌታ ይመስገን። ይለያል። ውጣ ይላል። ወገኔ መንፈስ ቅዱስ ዛሬም ያስፈልገናል። መንፈስ ቅዱስ ዛሬም ያስፈልገናል ወገኖቼ። ሊረዳን ያስፈልጋል። መንፈስ ቅዱስ ሊያገዘን ያስፈልጋል። ይህ መንፈስ ያስፈልገናል። የአባቴ ብሩካን በእውነት ነው ናቸው። እግዚአብሔር ይርዳል። በዚህ በዘመኑ መጨረሻ ከእርሱ ጋር ነው እንድንጣበቅ እግዚአብሔር ይፈልጋል። ከእሱ ጋር እንድንኖርለት እግዚአብሔር ይፈልጋል። ከእሱ ጋር እንድንዘምርለት፣ ከእሱ ጋር እንድናሸበሽብለት እግዚአብሔር ይፈልጋል። ሐሳቡ እሱ ነው። ከእሱ ውጪ ምንም ነገር የለም ወገኖች። ኢየሱስ ጌታ። ምንም ነገር የለም። አሜን። ክብራችን ኃይላችን ሁሉ እሱ ነው። ክብራችን ኃይላችን ሁሉ እርሱ ነው። አሜን። የምንበረታበትስ ነገር እሱ ነው። ስናዝን የሚያጽናናን እሱ ነው። ዝማሬን በህልም የሚሰጠን እሱ ነው። ድምጹን የሚናገረን እሱ ነው። በቃሉ እንድንሄድ የሚያደርገን የእግዚአብሔር መንፈስ ነው። ኃይል ያስፈልጋል። ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል። ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል። አሜን። አሁንም ይሰራል። እግዚአብሔር ጌታ ይመስገን። ክብር ለኢየሱስ ይሁን። ስለዚህ ያው መጽሐፍ ቅዱሳችንን ሁሉ ከፍተነው ስንመለከተው ሁሉ መንፈስ ቅዱስ በመንፈስ ቅዱስ ስራ ነው የሚሰራው። አሜን። በመንፈስ ቅዱስ ስራ ሁሉ ነገር የሚደረገው በመንፈስ ቅዱስ ስራ ነው። ምሪትን የሚሰጠን መንፈስ ቅዱስ እንዴት አድርገን መሄድ እንዳለብን ይሄንን ከጣልን፣ አሜን፣ ከመንፈሱ ዞር ካልን መንፈስን ከኔ አትውሰድብኝ ያለ ከኔ አትውሰድብኝ። አሜን። ከኔ አትውሰድብኝ። እግዚአብሔር ይርዳል። አሜን። መጥምቁ ዮሐንስ አንድ ጥያቄ ጠየቀ። ከኔ በኋላ የሚመጣው መንፈስ ቅዱስ እሳት ያጠምቃቸዋል ብሎ እሱ እስር ቤት ውስጥ ገብቷል። አንገቱ ለመታረድ ቀርቦ አንተ ነህ ወይስ ሌላ ሲል ድሆች፣ በሽተኞች፣ አጋንንት የታሰሩ ነፃ ወጥተዋል ብላችሁ ንገሩት። ይህ ነው ዋናው ወገኖች። ይህ ነው። እንዴት መጥተህ እስር ቤት እኔ ቁጭ አይደለም። ድሆች፣ አሜን፣ በሽተኞች ይፈወሳሉ፣ እውሮች ያያሉ፣ አንካሶች ይጸላሉ፣ በአጋንንት እስራት ነፃ ይወጣሉ። ይህ አገልግሎት በሐዋርያት ላይም ቀጥሏል፣ ዛሬም ይቀጥላል። ሃሌሉያ። ዛሬም ይሰራል፣ ዛሬም እግዚአብሔር ያደርጋል። ለዚህ ነው እግዚአብሔር እኔና እናንተን ይጠራል። ለዚህ ዳዊት ሲናገር ከመንፈስ ወዴት ይሄዳል? ይህን መንፈስ አትውሰድብኝ። ሌላው ይሄዳል፣ ሂድ ወደ ፈለገበት
ከዚህ መንፈስ ግን ልንወጣ አንችልም። ይህ መንፈስ ኃይላችን፣ ይህ መንፈስ ብቃታችን ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እንባርካለን። አንተ ድንቅ ነህ። ዛሬም ይህ መንፈስ ያስፈልገናል ጌታ እግዚአብሔር ሆይ፣ ምሪትን የሚሰጥ ስለ ምድሪቱ የሚነግረን፣ በሽተኞችን የሚፈውስ፣ ሰዎችን ወደ ክርስቶስ የሚያቀርብ እግዚአብሔር ሆይ መናገር የሌለብንን እንዳንናገር የሚከለክል፣ እንዳንገባ የሚከለክለን ከተማ እንዳንገባ የሚያደርግ የእግዚአብሔር መንፈስ ጣልቃ የሚገባ የእግዚአብሔር ሕዝብ ከታሰረበት ነገር ውስጥ ነፃ የሚያወጣ ሃሌሉያ የተዘጋን ነገሮች የሚከፋፍት መንፈስ ቅዱስ እንወድሃለን። ዛሬም ትሰራለህ። ና ወደ ህይወታችን፣ ና ወደ ጉዳያችን፣ ና ወደ ቤትህ ሃሌሉያ ወደ መቅደስህ፣ ወደ ማምለኪያ ስፍራ ና። ህዝብ በአንድነት ወደሚያመልክበት ስፍራ መንፈስ ቅዱስ ሆይ ና። ንካን ጌታ ሆይ፣ እያንዳንዳችንን ንካን። እያንዳንዳችንን ዳሰን ጌታ ሆይ ሃሌሉያ። ያሳዘንህን የበደልንህን በደል ሁሉ ይቅር በለን። እንደገና አድሶ እንደገና ተአድሶ በህይወታችን አድርግ። መልካምነትህን ግለጥ። ሃሌሉያ። ክብር ሁሉ ለአንተ ይሁን። እኔ ስለተናገርክ እህቶቼን፣ ወንድሞቼን፣ ህዝብን ሁሉ ስለተናገርክ በዚህ ሰዓት አመሰግንሃለሁ። መንፈስ ቅዱስ ተመስገን። አሜን። እግዚአብሔር ይባርካችሁ። በዚሁ የጊዜውን መልእክት እንጨርሳለን አብረን ስለሰማን። ለሌሎች ደግሞ ሼር አድርጓቸው። ጌታ ይመስገን። ክብር ለኢየሱስ ይሁን። አሜን። ለምን የእግዚአብሔር ቃል ኃይል አለ። የዛሬው መልእክት እንዳየነው የእግዚአብሔር ልጆች በመንፈስ ይመራሉ። ወደዚህ ክብር ውስጥ እንድንመለስ እንደገና በእግዚአብሔር ፊት ቁጭ ብለን እንድንጸልይ እግዚአብሔርን እንድናስብ የሚያደርግ መልእክት ነው። አሜን። አባቶቻችን ጌታ ኢየሱስ ያደረገውን ነገርም ተመልክተናል። ጌታ ይረዳናል። ኢየሱስ ጌታ ነው። እነዚህ ዝማሬዎች በመስማት ፕሮግራማችንን በዚሁ አጠቃልላለሁ። ተባረኩ።
እናምንሃለን ባንተ ዘንድ የቆየ ተስፋ ቃል አለን ካንተ ዘንድ የኖረ የተስፋ ቃል አለን እናምንሃለን እናምንሃለን ካንተ ዘንድ ለኢትዮጵያ የተስፋ ቃል አለን ከኢየሱስ ከራሱ የተስፋ ቃል አለን ደረቁ ምድር ውሃ ያፈልቃል ያዘነው ሕዝብ ሳቅን ይስቃል ልቡ ተሰብሮ ቆሳሰለ ገና ወደፊት ታምራት አለ አሜን 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 እግዚአብሔር ይመስገን አሜን 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 እግዚአብሔር ይመስገን እናምነዋለን እናምነዋለን ከኢየሱስ ለኢትዮጵያ የተስፋ ቃል አለን ከኢየሱስ የቆየ ተስፋ ቃል አለን ከወገን ርቆ በግዞት ያለ አጉል ሕልመኛ ነው የተባለ የእግዚአብሔር ጊዜ ለእርሱም ይመጣል ወደ ወንበሩ ያሰጉታል አሜን 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 እግዚአብሔር ይመስገን አሜን 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 እግዚአብሔር ይመስገን እናምነዋለን እናምነዋለን ከጌታ የቆየ ተስፋ ቃል አለን በእውነት ነው ከኢየሱስ የተስፋ ቃል አለን ለእግዚአብሔር ሕዝብ ጠፍቶ ምላሹ ብዙ ያስለቀሰን እንቆቅልሹ ከላይ ከሰማይ መልሱ ይመጣል አዋጅ በአዋጅ ይገለበጣል አሜን 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 እግዚአብሔር ይመስገን አሜን አሜን እግዚአብሔር ይመስገን የመጎብኛችን ቀን ደርሶ የእግዚአብሔር ኃይል ከላይ ወርዶ ልመናዋ ተሰምቶላት ለሀገሬ ተፈርዶ እናያለን ገና በጌታ ጥማት ተለውጦ በርካታ እናያለን ብዙ በጌታ ያስለቀሰን ሁሉ ሲመታ